ከሃይማኖተኞች በላይ ኤቲስቶች ለምን ጸባይኛ ሆኑ? እኔ እንጃ ይከብዳል። አንድ ቁርአን የሚቀበል ወይ ደግሞ መጽሐፍ ቅዱስን የሚቀበል ሰው እዛ ውስጥ ብዙ ጥሩ ነገሮች አሉ ተብሎ ይታሰባል። ስለመተሳሰብ፣ ስለመተዛዘን፣ ስለ ጥሩ ስነ ምግባር ምናምን በጣም አድርጎ ያስተምራሉ። ኢየሱስም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። እና ኤቲስቶች ደግሞ ከዚህ በተቃራኒ በጣም ጸባይኞች ሆነዋል። ይሄ የሞራል እንትናቸው በጣም ልዕልናቸው ከፍ ያለ፣ እኔ እስካሁን ካገኟቸው ኤቲስቶች ምናምን ከሃይማኖቶች የበለጠ ኤቲስቶቹ በጣም ጸባይኛ ናቸው። በጣም የሆኑ አዛኝ ናቸው። በጣም ሞራል ይሰማቸዋል ምናምን እና ሃይማኖተኞች ግን ጨካኝ ነው። ለምን ግራ ገብቶኝ ነው ከምር። እነዛ እንደፈለጉ መሆን ይችላሉ እኮ ሃይማኖት የለም ብለዋል፣ አምላክ የለም ብለዋል። ጥሩና መጥፎ የሚባለውን ነገር ራሱ በፍልስፍና ወይ የሚተነትኑት ራሱ ማለት ነው። በዚህ ጋር ደግሞ እናንተ ደግሞ መጽሐፍ ተሰጥቷችኋል፣ በመጽሐፉ ታምናላችሁ፣ ትቀበላላችሁ፣ በሱ ነው የምትዳኙት ምናምን። ከዛ መጽሐፉ የሚለው ደግሞ ለሰው ጥሩ ዋሉ፣ ጥሩ ስነ ምግባር አሳየው፣ አትሳደቡ ምናምን ነገር አለ እና ከዛ ግን እናንተ በተቃራኒ ናችሁ። እነዚህ ያልተቀበሉ ከእናንተ የበለጠ ሞራሊቲ ይሰማችኋል። እናንተ ግን ስለ ሞራል አዛ ናችሁ። ለምን እንደሆነ አላውቅም። ይህን ነገር ብታስቡበት መልካም ይመስለኛል።